ምሕረቱ መልካሙ የጌታ ቅንነቱ እንኳን ከፍ ከፍ ብሎ አሸንፏል ተንጠልጥሎ ሳያስፈራራ ሰው አንበርካኪ እሱ የለም ከሰላፊ አቤት ደግነት ቸርነቱ ለሰው ያሳየው ምሕረቱ አቤት ደግነት ቸርነቱ ለሰው ያሳየው ምሕረቱ ለሰው አቤት ደግነት ቸርነቱ ለሰው ያሳየው ምሕረቱ አቤት ደግነት ቸርነቱ ለሰው ያሳየው ምሕረቱ አቤት ደግነት ቸርነቱ ለሰው ያሳየው ምሕረቱ አቤት ደግነት ቸርነቱ ለሰው አቤት አቤት ደግነት ቸርነቱ ለሰው ያሳየው ምሕረቱ አቤት ደግነት ቸርነቱ ለእኛ ያሳየው
ሃሌሉያ ሃሌሉያ። ክብር 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 ለኢየሱስ። ሃሌሉያ። ሰላም ሰላም፣ የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለ የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ። ውድ የፕሮግራማችን ተከታታዮች እንግዲህ ይሄንን አሁን ያያችሁትን ሽብሸባና እልልታ ኢቭን መንገድ ላይ ሁሉ አደርገዋለሁ። በሳምንት 3 ቀን መንገድ ላይ ወጥቼ ይሄንን አደርጋለሁ። ኢየሱስ ክርስቶስን ሰዎች እንዲቀበሉ ይው በዚህ ዓለም ላይ ምንም ሌላ ምርጫ የለንም። ወደድንም ጠላንም በፍቅር ኢየሱስ ክርስቶስን መከተል ብቻ ነው የሚያዋጣ። ከዚህ ውጭ ያለው መንገድ ሁሉ የጥፋት መንገድ ነው። ለዚህ ነው ሙሉ ነገሬን ሁሉ ሰጥቼ ኢየሱስ ክርስቶስን እስከ ዘላለም ድረስ ለማምለክ የወሰንኩት። ብዙ ህይወትን አይቻለሁ፣ ብዙ ስደትን አይቻለሁ፣ ብዙ ሀገራትን አይቻለሁ። ምድር እንደሆነ አንድ ሰማይ አንድ ምድር ነው እዚህ ላይ ተሰጠን። ከዚህ ውጭ ሌላ ምንም ነገር የለም። ብዙዎቻችን ጠዋት ወጥተን እስከ ማታ ድረስ ስንለፋ ስንሮጥ መጨረሻ ላይ የሚያጋጥመን ነገር ምንድን ያላችሁኝ እንደሆነ የክርስቶስ ክብር ብቻ። ከዛ ውጭ ሌላ ምንም ነገር የለም። ዓለም የክርስቶስን ቃል ካላወቃችሁ ጢባ ጢቢ ነው የምትጫወትባችሁ። እኔም ብዙ ዓመት ሰይጣን ዓለም ጢባ ጢቢ ተጫውቶብኝ ነበር። ዛሬ ከነቃው በኋላ ነው። ዛሬ ብዙ ቦታ እግዚአብሔር በደንብ እንዳይ ዓለምን በደንብ ዞሬ ምድርን እንዳይ ካደረገኝ በኋላ ግን ዋው ጌታ እንዳንተ ያለ ማንም የለም። ከዚህ በኋላ ለዓለም ወጥቼ እመሰክራለሁ። ለአልዳኑት ህዝቦች። ምክንያቱም እኔም በጨለማ ብዙ ዓመት ተንከራትቻለሁ። ጨለማ ብላችሁ ይሄ ሌሊት ላይ የምታዩት አይደለም። ሰው በብርሃን ሆኖ ጨለማ ውስጥ ነው የተቀመጠው። ይሄንን የሚለው የእግዚአብሔር ቃል ነው። ምክንያቱም ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ። ሰው ኢየሱስ ክርስቶስን አዳኝ አድርጎ ካልተቀበለ በምን እየተጓዘ ነው ማለት ነው? በጨለማ ውስጥ ነው ያለው። ዓለም የነገረን ጨለማና ሰማይ የሚነግረን ጨለማ ሁለቱ የተለያዩ ናቸው። 2 ዓይን፣ 2 ጆሮ፣ 2 ልብ እንዳለን አናውቅም ብዙዎቻችን። መጽሐፍ ቅዱስ ሲናገር እግዚአብሔር ሰማያትንና ምድርን ፈጠረ ነው የሚለው። ያ ማለት ነው አለ 2 ነገር ነው ውስጣችን ያለው። ይሄ ነገር በደንብ እንዲገባን ያስፈልጋል። ይሄ ነገር ካልገባን ምድር ላይ ያለው ህይወታችን ከንቱ ነው የሚሆነው፣ ድካም ነው የሚሆነው፣ ጭቅጭቅ ነው የሚሆነው፣ ሁል ጊዜ ትግል ነው የሚሆነው። ሰማያዊው ዓለም የሰማያዊው አስተሳሰብ ነው ምድር ላይ እኛን ማኖር የሚችለው። በተረፈ ግን የምድርን አስተሳሰብ ይዘን ግን የሰማያዊውን ማርካት አንችልም። ምድር ላይም ተስማምተን መኖር አንችልም። እኔ ከብዙ ዓመት በኋላ ነው እንዳልኳችሁ ዩኒቨርሲቲ ገብቼ ተምሬያለሁ። የህይወትን ብዙ ገጠመኝ ያለ መጨረሻ ላይ ግን ያሳረፈኝ ነገር ቢኖር የእግዚአብሔር ቃል ነው። የእግዚአብሔር ቃል ያሳርፋል። ያልበለዛ ሁል ጊዜ አእምሯችሁ ውስጥ ምንድነው ጥያቄ ይመጣል። ለምንድነው አፍሪካዊ የሚሰደደው? ለምንድነው በጫካ ለምንድነው በውሃ በምናምን እንዲህ እየተሰደድ መከራችን የምናየው? ለምንድነው ሀገራችን ውስጥ መኖር ያቃተን? ለምንድነው ጭቅጭቁ? ለምንድነው አለመስማማቱ? በቤተሰብ ውስጥ ያለው አለመስማማት፣ በጎረቤት ውስጥ፣ በህብረተሰብ ውስጥ፣ በሀገራችን ውስጥ፣ በዓለም ውስጥ ዝም ብላችሁ ስታስቡ እኮ ሁሉ ነገር እኮ ኬዎስ እኮ ነው። ሁሉ ነገር አመፅ ነው። ይሄ ሁሉ ከየት መጣ ስትሉ ሰው የእግዚአብሔርን ቃል ባላወቀ መጠን ሁልጊዜ ይሄ ነገር ህይወቱ ነው። ለብዙ ዓመት ይሄን ነገር አይቼዋለሁ። በጣም ብዙ ጥናት አድርጌ በጣም ብዙ ነገር አይቻለሁ። መጨረሻ ላይ ያሳርፋችኋል። የእግዚአብሔር ቃል ያሳርፋችኋል። ኑና እወቁ እኔም አምላክ እንደሆንኩ እወቁ ነው የሚለው እግዚአብሔር ቃል። ስለዚህ ሰው አምላክ መሆኑ ለእግዚአብሔር መታዘዝ ሲጀምር ሁሉ ነገሩ ካልም ይሆናል። እንደ በፊቱ በጣም አንገር አይኖረውም። እንደ በፊቱ ቁጠኛ አይሆንም። እንደ በፊቱ በኋላ ትዕግስተኛ ትሆናላችሁ። እንደውም በመጀመሪያው በፊት በነበራችሁ ፐርሰናሊቲ በጣም ትስቃላችሁ፣ አንዳንዴም ታዝናላችሁ። ዋው የት ሄጄ ነበር ነው የምትሉት።
በዚህ ሳምንት እንደውም በጣም ለመወዳቸውና በጣም ከኔ ጋር አብረው ብዙ ዓመት የኖሩ ወይ ደግሞ አብሮ አደጎችም ሊሆኑ ይችላሉ፣ ዩኒቨርሲቲ ያገኘኋቸውም ለነሱ በቮይስ ሜል እንዲሁ ልኬላቸው ነበር። በቃ ኢየሱስ ክርስቶስ ይወዳቸዋል። ይሄንን ህይወት ሚስ ካረጋችሁ በቃ በዓለም ላይ እንዳልነበራችሁ ነው የሚቆጠረው። ኢየሱስ ክርስቶስ ምን አላቸው ለደቀ መዛሙርቶቹ? አጋንንት አውጥተው በመጡ ጊዜ በጣም ተደስተው አጋንንት እኮ ዛሬ ሲገዙልን አሉና ነገሩት። ሲነግሩት ጊዜ ኢየሱስ ክርስቶስ ምን አላቸው? በዚህ ደስ ይበላቸዋል። ስማችሁ በሕይወት መዝገብ ስለተጻፈ በሱ ደስ ይበላችኋል። ሕይወት መዝገብ ላይ ወይ ደግሞ የእግዚአብሔር መዝገብ ላይ ሕይወታችሁ ስማችሁ ካልተጻፈ በምድር ላይ ያላችሁት ነገር ሁሉ ዜሮ ነው። በዜሮ ነው የሚባዛው ሁሉም። ብዙዎቻችን በንብረት፣ በሀብት፣ በዝና በዚህ ሁሉ ውስጥ አልፈን በቃ ዓለምን የተቆጣጠርን ይመስልናል። መጽሐፍ ቅዱስ እንደዛ አይልም። የእግዚአብሔር ቃል እንደዛ አይልም። ሁላችንም ሩጫችን ይሄ ነው። ለዚህም ነው ማንስማማው። ለዚህ ነው ሁልጊዜ የምንጠላላው፣ የምንገፋፋው። ይሄ ነው ችግሩ። የእግዚአብሔር ነገር ቢገባን ግን ምንም ችግር የለውም። ምክንያቱም እግዚአብሔር እያንዳንዱን ሰው ወደዚህ ምድር ያመጣውን ሰው ይመግባል። ለዚህ ነው የእግዚአብሔር ቃል ኢየሱስ ክርስቶስ ሲናገር የሰማይ ወፎችን አታዩአቸውም ያለ። የሰማይ ወፎችን አታዩአቸውም፣ አይዘሩም፣ አያጭዱም። ሰለሞን እንኳን በክብሩ እንደዚህ አላማረበትም ነበር። የምድር አበቦቹ እንደዚህ ካማረባቸው የሰማይ ወፎች እንደዚህ የሚመገቡ ከሆነ እናንተማ እንዴት አለ እኮ። በቃ ምንም ማሰብ የለብንም፣ ምንም መጨነቅ የለብንም። እግዚአብሔር ዛሬ አብቦ ነገ የሚደርቀውን እንደዛ ካስዋበ እኛንማ እንዴት። ምክንያቱም እኛ እኮ በእሱ አምሳሌ የተሰራንን። ስለዚህ ትልቁ ሚስጥር ይሄ ነው። ይሄንን ነው ሚስ ያደረግ ነው ብዙ ዓመት። እኔ ለብዙ ዓመት ተንከራትቻለሁ ብዙ ቦታ ላይ። ፍላጎቴ ምንድን ነበር? እርካታ አልነበረኝም። በሚሄድበት ቦታ ሁሉ ገንዘብ አለ፣ ማገኘው የምፈልገው ነገር አለ። ችግሩ ግን እርካታ ውስጥ ያልነበረም፣ ደስተኛ አልነበርኩም። የሆነ ነገር የሚቀረኝ የሆነ ነገር የምፈልግ እየመሰለኝ ነበር የምጓዘው። ዛሬ ላይ ግን ሁሉ ቀረ። ኖርዝ አሜሪካ ላይ ስትመጡ ካናዳ፣ አሜሪካ፣ ከኖርዝ አሜሪካ ላይ ይሄ ካናዳ፣ አሜሪካ፣ ሜክሲኮ ምናምን የምትሏቸው ሀገሮች ብዙ ሰው አደንዛዥ ያጨሳል። ኮመን ነው። በቃ ልክ እኛ አሁን ቡና እንደምንጠጣው ቡና ኢትዮጵያ ውስጥ ኮመን እንደሆነ እነሱም ጋር ይሄ ማጨስ ኮመን ነው። እና ብዙዎቹ ለምንድን ነው? እርካታ ስለሌለ ነው። ኢማጂን እንግዲህ አሜሪካ ዋን ኦፍ ዘ ቤስት የምትባል ሀገር ነች አይደለ? ለዓለም በጣም የምትመች ሀብታም የሆነች ሀገር የምትባል በጣም በሁሉ ቦታ ላይ ይሄ ምንድን ነው ብዙ ኢንፍሉዌንስ የምታደርግ ነች አይደለ? እና እንደዚህ አይነት ሀገር ላይ ሰው ተቀምጦ እርካታ ለመኖር አያሳዝናችሁም? አሁን ብዙዎቻችን አሁን አሜሪካ ብሄድ፣ ካናዳ ብሄድ፣ እዚህ ቦታ ብሄድ እርካታን አገኛለሁ ምናምን ብለው ነው የሚያስበው ሰው። እውነቱን ልንገራችሁ እናንተ ትሻላላችሁ። እዚህ ያለው ሰው ምን እያሳደደ ነው የምንኖረው? አብዛኛዎቻችን በቃ አየር እያሳደድን ነው። አየር በዚህ ጋር መጣ፣ በዛ ጋር መጣ፣ በዚህ ጋር መጣ። እንደዚህ ነው። እና መጨረሻ ላይ ምንድነው ህይወታችን ስታስቡት ከንቱ ባዶ ነው። ስለዚህ ኢየሱስ ክርስቶስ ነው የሚያዋጣን። ስለዚህ የትኛው ጀግና ነው ወደድ ነው ያለ ጠመንጃ? ኢየሱስ ክርስቶስ ብቻ ነው ያለ ጠመንጃ ወደድ ነው። ሃሌሉያ! ሌሎቹ ሁሉ ያስገድዱናል፣ ሁሉ አስገዳጆች ናቸው። ለዚህ ነው የዛሬው መልእክት እንግዲህ እንደ እግዚአብሔር ፍቃድ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። እንግዲህ የእግዚአብሔር መንፈስ ስለመራኝ ነው ዝም ብዬ ወደ እግዚአብሔር ነገር ውስጥ የገባሁት። እንግዲህ በዛሬው ፕሮግራሜ እና መንፈስ ቅዱስ እንድናገር የፈለገው ምንድን ነው? ርዕሱን ከፈለጋችሁ እንግዲህ ምርጫ ያለ ጠመንጃ ማለት ትችላላችሁ። ከፈለጋችሁም ደግሞ ነፃ ምርጫ ያለ ጠመንጃ ማለት ትችላላችሁ። ወደድ ነው ያለ ጠመንጃ። በጣም ተመችቶኛል ይሄ መዝሙር። እግዚአብሔር ይባርካቸው። በተለይ ዛሬ ላይ ወጣቱ የክርስቶስ ነገር ገብቶት በክርስቶስ ነገር ሲቃጠል ማየት ህልሜ እሱ ነበር። በቃ ኢትዮጵያ ከ25 ዓመት በኋላ ከሄድኩ በኋላ የተደሰትኩበት
በጣም ከልቤ የተደሰትኩበት ነገር ምንድነው ብትሉኝ የዛሬ 25 ዓመት ወንጌል ገና እያቆጠቆጠ በነበረበት በጣም ጥቂት ቦታ በነበረበት ቦታ ጊዜ ነው የወጣሁት የነበረው። ከተቃዋሚዎች ውስጥም አንዱ ነው የነበርኩኝ። ምክንያቱም እንዴት የአባትና የእናቶቻችንን ሃይማኖት ሊያጠፋ የመጣ ሃይማኖት ምናምን ብዬ ከሚቃወሙት ውስጥ አንዱ ነው የነበርኩኝ። ጌታ ግን ከ25 ዓመት በኋላ እኔን በደንብ አቃንቶ ጠርቦ ቀጥቅጦ አስተካክሎ ወደ ራሱ መንግስት ከመራኝ ካስገባኝ በኋላ ሄጄ ተመልሼ ሳይ ወጣቱን ሳየው በጣም ተደሰትኩ። ኢትዮጵያ ተስፋ አላት። ወንጌል የሚሰበክ ከሆነ ኢትዮጵያ ውስጥ ወንጌል የሚሰበክ ከሆነ ተስፋ አለው። ሰው የእግዚአብሔርን ነገር ካልያዘ ከንቱ ነው። በቃ ጭቅጭቁ፣ መጠፋፋቱ ይቀጥላል። ስለዚህ ኢትዮጵያ ልትድን የሚገባት አንድና አንድ እጆቿን ወደ ሰማይ ታነሳለች የተባለው ኢሳይያስ ላይ ሌላ ምንም ነገር የለውም። ወደ እግዚአብሔር በማ በኩል በኢየሱስ ክርስቶስ በኩል በቃ ኢየሱስ ክርስቶስ ማንም ከኔ ውጪ መምጣት አይችልም ነው ያለው። ምክንያቱም ክርስቶስ በር ነው። በቃ በር ነው። የሄቨን በር ነው። ሰው በክርስቶስ በኩል ካልሆነ ወደ አብ መሄድ አይችልም። ይህንን የተናገረው ኢየሱስ ክርስቶስ ነው። ስለዚህ የዛሬው መልእክቴ ምንድን ነው? ነፃ ምርጫ ለጠመንጃ። እንግዲህ መቼም አርዕስቱ ምናልባት ብዙዎቻችሁ ወደ ፖለቲካ እንደምትወስዱት እገምታለሁ። ትክክል ነው። ምክንያቱም ይሄ ፖለቲካል ወርድ ነው እና ብዙ ጊዜ ዓለም ፖለቲካ ውስጥም ይሁን ሃይማኖት ውስጥም ይሁን ማንኛውም ቦታ ሁልጊዜ እጅ የመጠምዘዝ ነገር ኮመን ነው። እጅ እየተጠመዘዘ ነው ማንኛውም ነገር የሚደረገው። ለምሳሌ ሕግን እዩት። ሕግ ይወጣና ሰውየው ይነገረዋል ሕጉን። ይሄንን ሕግ ተከትለ ሂድ ነው የሚባለው። ያ ሰው ያንን ሕግ ሲጥስ ምንድን ነው የሚከተለው? ቅጣት ይከተለዋል። ያ ማለት ምን ማለት ነው? ከዚህ በኋላ ሰውየው በምንድን ነው የሚኖረው ማለት ነው? በቅጣት ነው የሚኖረው። ወይ ደግሞ ሰውየው የሚኖርበት ዋናው ትልቁ ነገር ምንድን ነው ያላችሁኝ እንደሆነ ሰውየው ነፃ ምርጫውን ለግዴታ አሳልፎ ሰጥቷል ማለት ነው። መጽሐፍ ቅዱስ የሚነግረን ነፃ ምርጫ እግዚአብሔር እንደሰጠን ያሳያል። ሁሉን ነገር ፍሪ ዊል ነው፣ በነፃነት ነው ሁሉን ነገር የምናደርገው። መጽሐፍ ቅዱስ ብቻ እግዚአብሔር ፈጣሪያችን፣ እውነተኛው የሆነው ፈጣሪያችን ብቻ ነው ይሄንን ነፃ መብት የሰጠን። ሌሎቹ የኛን መብት ለመጨፍለቅ፣ የኛን መብት ለማሰር፣ የኛን መብት ለመገደብ የተቀመጡ ናቸው። ይሄን የምናገረው ሁሉንም ነው የምናገረው ያለሁት። ፖለቲካ ውስጥ በሉት፣ ኢኮኖሚ ውስጥ በሉት፣ እምነት ውስጥ በሉት፣ ሁሉም እንደዚህ ናቸው። የእግዚአብሔር ቃል ብቻ ነው ያለ ጠመንጃ እንድንወደው የፈለገው። ሌሎቹ ከጀርባቸው ግዳጅ አላቸው፣ ጠመንጃም አላቸው። አንዳንዶቹ መጀመሪያ ጠመንጃ ይዘው ነው የሚያናግሩን። አንዳንዶቹ ጠመንጃቸውን ጥግ አድርገው በኋላ ላይ ትታዘዛለህ አልታዘዝም ስንል ጠመንጃው የሚወጣው በኋላ ነው። ጠመንጃ ያልኳችሁ ምን ማለት ነው? ሎው ኢንፎርስመንት ይባላል በእንግሊዝኛ። ህግ አስፈጻሚዎች አሉ። ህግ የሚያስፈጽሙት በምንድን ነው ያላችሁኝ ከሆነ በኃይል። አንድ ሰው እምቢ ቢል ፖሊስ መጥቶ ሰውየውን አፍንጫውን ይዞ ወደ እስር ቤት ወይ ደግሞ ወደ ፍርድ ቤት ይወስደዋል። ያ የሚያሳየው ምንድን ነው? ኃይል፣ ጠመንጃ። እግዚአብሔር ግን ገና ከጠዋቱ የሰጠን ነፃ ምርጫ የሚገርም ነው። በደንብ ካስተዋል ነው እግዚአብሔር ብቻ ነው ለሰው ልጆች እውነተኛ ነፃነት የሰጠው እግዚአብሔር ብቻ ነው። ሌሎቹ እያስፈራሩ አሁን ነፃ ሆኗል፣ በቃ እንትን ሆኗል፣ ሰው ህዝቡ ራሱ በነፃነት እንትን ወጥቷል። ሁሉም ሰው ከላይ ነው የሚሰማው። ውስጡ ግን ሌላ ነው። ውስጡ ግዳጅ አለበት። አንድ ሰው ነፃነቱን አልቀበልም ካለ የሚደርስበትን ያውቃል። ለህግ አልገዛም ሲል የሚደርስበትን ያውቃል። ስለዚህ ዛሬ
ይሄንን ነፃ ምርጫ ያለ ጠመንጃ እንዴት አይተነው ይሆን? ብዙ ጊዜ ሰው ግዳጅ የሆነበት ቦታ ላይ ነው አቴንሽን ያለው እንጂ በነፃ የሚሰጠው ነገር ላይ ፍሪ የሆነ ነገር ላይ ብዙ ጊዜ አቴንሽን አይሰጥም። አንድ ሰው ነፃ ነገር አለ ከተባለ እና ገንዘብ ገዝተህ ትገዛለህ፣ ገዝተህ ውሰድ ሲባል በጣም በሚገርም ሁኔታ ሰው ገንዘብ ገዝቶ በገንዘብ የገዛው ነገር ቫልዩ እንዳለው ያስባል። ነፃ የሆነው ነገር ደግሞ ቫልዩ የሌለው ወይ ደግሞ ቫልዩ ወይ ደግሞ ዋጋው በጣም አነስተኛ እንደሆነ ያስባል። እግዚአብሔር ግን ብዙዎቻችን ኖቲስ ያላደረግነው ነፃ የሆነ ነገር ሰጥቶናል። እነዚህ ነፃ የሆኑ ነገሮች ምንድን ናቸው ብላችሁ ዝም ብላችሁ በሀሳባችሁ ውስጥ ታስቡ። እኔና እናንተ አሁን የምንነጋገርበት አየር በነፃ የተሰጠን ነው። ይሄ አየር እኔና እናንተ የምንነጋገርበት አሁን ሁላችንም የምንስበው አየር እግዚአብሔር ያለምንም ፕሪኮንዲሽን በነፃ የሰጠን እና ነፃነቱ ከዚህ ይጀምራል ማለት ነው። እግዚአብሔር ብንታመም በነፃ መታከም እንድንችል የራሱ ክሊኒክ አዘጋጅቷል። ብዙዎቻችን ግን ስንታመም ወዴት ነው የምንሄደው? ኢሚዲየትሊ ወደ ዶክተር ነው የምንሮጠው። የሚገርመው ነገር ለምን ዶክተር ምን ነው የሚፈልገው? ገንዘብ ይፈልጋል አለም እንደ አንዳንድ ጊዜ ያው ፍሪ የሆኑ ሀገሮች ጋር ኦፍ ኮርስ እዛም ቢሆን መንግስት ይከፍለዋል። ግን እግዚአብሔር ግን ፍሪ የሆነ ፈውስ ሰጥቶናል። አሁን ኢየሱስ ክርስቶስን ብዙ ጊዜ ሰዎች ሲጠሩት ጌታችን መድኃኒታችን ይባላል። መድኃኒት ማለት ለታመመ ሰው መድኃኒት የሚሰጥ ማለት ነው። ምን አይነት መድኃኒት? የኃጢአት መድኃኒት፣ የስጋ መድኃኒት፣ የብዙ አይነት መድኃኒት። ምክንያቱም ሰዎች የተለያየ አይነት ችግር ያጋጥመናል። አንዳንዴ በስጋ አንዳንዴ በመንፈስ በተለያየ ሁኔታ እንታመማለን። ለዚህ ታዲያ መድኃኒት ሆኖ የተሰጠን ኢየሱስ ክርስቶስ ነው። ሰው ኢየሱስ ክርስቶስን መድኃኒት ካለና ኢየሱስ ክርስቶስን ያን መድኃኒት ካልዋጠው፣ ምክንያቱም ማዋጥ አለበት። መድኃኒት እኮ እኔ መድኃኒቱን ይዤ ሁልጊዜ መድኃኒት አለኝ ብል ምን ይጠቅመኛል? መድኃኒቱ ምንድን ማድረግ አለብኝ? ማዋጥ አለብኝ። ለዚህ ነው ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። መድኃኒት መወሰድ አለበት። መድኃኒትን ካልወሰድ ነው እንዴት ልንድን እንችላለን? መድኃኒቱን ቤታችን አስቀምጠነዋል፣ ይዘነዋል። ችግሩ ግን አልዋጥነውም፣ ውስጣችን አልገባም። ካልገባ እንዴት ሰርቫይቭ እናደርጋለን? እንዴትስ ሊያድነን ይችላል? ስለዚህ ይሄ መድኃኒት ትተን ነው ቀጥታ ወዴት ነው የምንሄደው? ወደ ዶክተር እንሄዳለን። እዛ ብዙ ገንዘብ እናወጣለን። በኋላ ላይ ምንም ነገር የለም። እንደውም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? አንድ ሴት ነበረች አላለም እንዴ? ለብዙ ዓመት ደም ሲፈሳት የነበረ ለ12 ዓመት ነው ይመስለኛል ደም ሲፈሳት የነበረው እና ገንዘቧን ሁሉ ጨርሳ ነው የሚለው። የት ነው ሄደች ሴትዮ? አያችሁ፣ መጀመሪያ ክርስቶስ ያድነኛል ብላ ክርስቶስ ጋር ብትመጣና የእሱን ጨርቅ ብትይዘው ኖሮ ያ ሁሉ ገንዘብ ሴፍ ባረገችው ነበር ብዬ አስባለሁ። ያ የራሴ ግምት ነው፣ የራሴ እይታ ነው። ልላችሁ የፈለኩት ምን ማለት ነው? እዛ ላይ ሜንሽን የተደረገበት ዋናው ትልቁ ነገር ምንድን ነው? ነፃ የሆነ መድኃኒት ተቀምጦላችሁ ለምን ገንዘብ ታወጣላችሁ? ገንዘብ ማውጣታችሁ እኮ አትድኑም ነው። በቃ አለቀ። ገንዘብም ስላወጣችሁ አትድኑም። እግዚአብሔር ግን ነፃ ነገር ሰጥቶናል። በነፃነት እንድንኖር፣ በነፃነት ስንታመም እንድንፈወስ፣ በነፃነት የምንፈልገውን ነገር እንድንጠይቅ። ችግሩ ግን ይሄን ነፃ የሆነውን ነገር አላወቅነውም። ፍሪ ቾይስ ሰጥቶናል። እግዚአብሔር ነፃ የሆነ ምርጫ ሰጥቶናል። ያንን ምርጫ ግን አልተጠቀምንበትም። ፖለቲከኞች ምርጫ ውጡና ምረጡ ሲሉ እኮ ያ መምረጥ የምትችሉበትን መብታችሁን ተጠቀሙበት እያሉ ነው። ተጠቀሙበት። አሁን እኔ የምኖርበት ሀገር ካናዳ ከ18 ዓመት በኋላ ሰው ዜግነት ካገኘ በኋላ መምረጥ ይችላል። ስንቶቻችን ያንን ተጠቅመን የምንፈልገውን ፖለቲካ ፓርቲ መርጠናል?
ያንን መብት መጠቀም አለብን። ምክንያቱም ያ መብት ተሰጥቶን ስቴቱ አገሩ ነው የሰጠን ያንን መብት። ስለዚህ ያንን መብት መጠቀም አለብን። ስለዚህ ነፃ ምርጫ እግዚአብሔር ከሰጠን ያንን ነፃ የሆነውን ነገር እኛም በነፃነት መጠቀም አለብን። ይህንን ስል ታዲያ ምን አይነት ነገር ነው የሰጠን? ቅድም እንግዲህ እንዳልኳቸው ብዙ ጊዜ በዓለም ላይ ለሚኖሩ ወይ ደግሞ ኢየሱስ ክርስቶስን አዳኝ አድርገው ላልተቀበሉ ሰዎች ነው ብዙ ጊዜ መንፈስ ቅዱስ እንድናገር ኦዲየንሶችም እንዲሆኑ የሚፈልገው። እነዚህ ሰዎች ዝም ብለው ነው የሚኖሩት። እግዚአብሔርን በርቀት ነው የሚያውቁት። ልክ እኔም ራሴ አውቀዋለሁ ብዬ ግን በርቀት ነው የማውቀው። አሁን ዛሬ ላይ እንደደረስኩበት በኢየሱስ ክርስቶስ መንፈስ ውስጥ ሆኜ እግዚአብሔርን ቃል በማነበው ወይ ደግሞ እንደሚገባኝ አልነበረም የምኖረው። ስለዚህ እነዚህ ሰዎች እኔ በነበርኩበት ውስጥ ስለነበሩ ወደ እኔ እንዲመጡ ነው፣ እኔ ወዳለሁበት ወደ ኢየሱስ ክርስቶስ እንዲመጡ ነው እየሰበኳቸው ያለሁት። ለምን? እኔም እዛ ስለነበርኩኝ ያ ኤክስፒሪየንስ እኔም ስላለኝ እነሱም አሁን የሚኖሩበት ያ ኤክስፒሪየንስ ውስጥ ስላሉ ይህንን ደስታ እንድትቋደሱ ነው እየጠራኋቸው ያለሁት። ስለዚህ ይሄ ደግሞ እግዚአብሔርም ትእዛዝ ስለሆነ ነው። ምክንያቱም ሂዶ ወደ ዓለምም አብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቶች አድርጓችሁ ስላለ በዛ ኮል ነው የወጣው ያለሁት ማለት ነው። ስለዚህ አሁን ሁልጊዜ እንደማደርገው በመጽሐፍ ቅዱስ ላይ ይሄ አሁን የተናገርኳቸው ነገሮች እንዴት ሁሉን ነገር ከዚህ ላይ ነው ማውጣው። እኔ የምናገረው ከመጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ እያነበብኩ ነው ነግራችሁ እንጂ ዝም ብዬ ከኪሴ አይደለም። ከዚህ በፊትም እንዳልኩት ዓላማዬም የእግዚአብሔር ቃል በፍቅር በነፃነት ማስፈጸም። ቅድም በኃይል ብያለሁ፣ ጠመንጃ ብለናል። እግዚአብሔር ያለ ጠመንጃ ነው የምንወደው፣ ያለ ግዴታ ነው። ብዙዎቹ ቅድም ተናግሬያለሁ፣ ብዙዎቹ በእምነትም ፖለቲካም ላይ ስታዩ ግዳጅ አለበት። ብዙ ቦታ ላይ መንፈሳዊ ዓለም ላይ ከክርስቶስ ውጭ የሆነው እምነት ሁሉ በግዴታ ነው ሰዎች የሚያምኑት፣ በግድ አፍንጫቸው ተይዞ በግድ። ይሄ ደግሞ ሁል ጊዜ በየጊዜው የምናየው ያደግንበት ማህበረሰብ ስለሆነ ሁሉ ነገር አይተነዋል። በመንፈሳዊ ዓለም ለምሳሌ ይሄ የጥንቆላው ዓለም ላይ ሰዎች ለእግዚአብሔር ለዛ ለሚያምኑበት አምላክ የሆነ ነገር ካላመጡ ያ እናምንበታለን ያሉት አምላክ ሲያጠናፍራቸው አይተናል። ብዙ ነገር ሲደርስባቸው አይተናል። ለምን? ምክንያቱም እሱ የሚፈልገውን ነገር ካላቀረቡ ቅጣት አለ። ስለዚህ ሁሉ ሰው በፍርሃት ነው የሚኖረው። ለዚህ ነው ሁሉ ሰው የራሱን ቤተሰብ አሳልፎ የሚሰጠው፣ የራሱን ነገር አሳልፎ የሚሰጠው። ጠምጣሚዎቹ፣ ደጋሚዎቹ ይሄንን አምጣ፣ ይሄንን ካላመጣ ይሄ ይሆንልሃል፣ ይሄንን ካመጣሽ ይሄ ይሆንልሻል ሲሏቸው ያን ያደርጋል። ያንን ካላረጉ ግን ኮንስኮንስ አለ። ጠመንጃው ከዛ በኋላ ነው ያለ። ይሄ ፊት ለፊት ያየነው ነው። ሁሉ እምነት ውስጥ ይሄ አለ። ከኢየሱስ ክርስቶስ እምነት ውጪ ያለው ሁሉ በግዳጅ ነው። ስለዚህ ፕሊዝ በነፃነት የሚመራን ያለ ጠመንጃ የወደደን መንግስት ጋር ኑ እንኑር፣ ኑ እንግባ እያልኳቸው ነው። ስለዚህ ኦሪት ዘፍጥረት ላይ እንደዚህ የሚል ቃል አለ። በቁጥር 1 በምዕራፍ 1 ቁጥር 26 ላይ እንደዚህ የሚል ቃል አለ። ለሰው ልጆች ሁሉ ምድርን የማስተዳደር ስልጣን እግዚአብሔር ለማን ሰጠ? ለሰው ልጆች። ምዕራፍ 1 26 ላይ እግዚአብሔርም ሰውን በራሳችን አምሳል እንፍጠራልና ከዛ በኋላ ሰው ደግሞ ሁሉን ነገር በምድር ላይ እንዲፈጥር እግዚአብሔር ነፃ የሆነ ስልጣን ሰጠው፣ ነፃ የሆነ ፍላጎት ሰጠው። ለማን? ለሰው ልጅ። ለሰው ልጅ የተሰጠው ስልጣን ሰውን እንዲያስተዳድር አይደለም። ዋናው ትልቁ ነገር የተሰጠው ምድርን እንዲያስተዳድር። አሁን እንግዲህ እግዚአብሔር የሰጠን ይሄ ነፃ ምርጫ ወይ ደግሞ ፍሪ ዊል ይባላል። ሁለተኛው ደግሞ ኦሪት ዘፍጥረት ላይ ምዕራፍ 3 ቁጥር 6 ላይ ሰው እግዚአብሔር በራሱ ኃጢአት ሰው ምን አደረገ ይላል። እዛ ላይ አዳምና ሔዋን መኖር ከጀመሩ በኋላ ሔዋን ተሳሳተችና በኃጢአት ወደቁ ማለት ነው። አታድርጎ የተባሉትን አደረጉ። ስለዚህ በኃጢአት ወደቁ። በኃጢአት ሲወድቁ ታዲያ ይሄ በኃጢአት የወደቁበት በራሳቸው ምርጫ ነው። ማንም ያስገድዳቸው የለም።
ማንም ያስገድዳቸው የለም። እባብ መጥቶ ለሔዋን ከእሱ ጋር ነው ኮንቨርሴሽን የነበራት። ሳተች። ስትስት ግን በራሷ ነው የሳተችው። ስለዚህ ይሄ የራሷ ነው። ሰው ሲወድቅም ሲነሳም የራሱ ዊል አለው፣ ፍሪ ዊል አለው። እግዚአብሔር ያውቃል እኮ ተይ ማለት ይችላል። ግን በሰው ሉዓላዊነት ውስጥ ወይ ደግሞ በሰው የሉዓላዊነት ምርጫ ውስጥ ልበለው፣ ሉዓላዊ የሚለው የእግዚአብሔር እንትን ሊሆን ይችላል፣ ይቅርታ። ለሰው በቃ ያልተገደበ ነፃነት በተሰጠው መብት ውስጥ ላለመግባት ብሎ እግዚአብሔር ዝም ነው ያለው። ያውቃል እኮ ሲነጋገሩ ያውቃል። ማስቆም ይችላል፣ ግን ፍሪ ዊል ሰጥቷል። ነፃ የሆነ ምርጫ ሰጥቷል ለሰው ልጅ። ስለዚህ እዛ ውስጥ ኢንተርፌር ማድረግ ስላልፈለገ ዝም ነው ያለው። ከዛ ወሰነች፣ በላች። ከዛ በኋላ ለባሏ ሰጠች። አዳምም ሁላችንም ወደቅን በኃጢአት። ምን ልላችሁ ፈልጌ ነው? ይሄ ፍሪ ዊል፣ ይሄ ነፃ የሆነው ምርጫ ከእግዚአብሔር መንግስት ጋር የማይሄድ ከሆነ ብዙዎቻችን ያ ነፃ ምርጫ ወደ ነፃ ጥፋት ውስጥ ይወስደናል። በጣም ትሪኪ ነው ማለቴ በጣም ትሪኪ የሚለው በአማርኛ ሶሪ አይ ዶንት ኖ በጣም አጭበርባሪ የሆነ ቃል እንትን ነው ማለት ተንኮል አለበት። ሚንስ ላይክ አሁን አንዳንድ ሰው ነፃ ሆኛለሁ እና እንደፈለኩ ኃጢአትን ልስራ ብሎ የሚያስብ ከሆነ መብቱ ነው፣ ማድረግ ይችላል። ችግሩ ግን የተጠቀመበት ለክፉ ነገር ነው። ስለዚህ ያ ነፃ ምርጫው ሰውየውን ገደለው ማለት ነው። አያችሁ? አንዳንድ ሰው ምን አለበት እግዚአብሔር ብትከለክለኝ ነው ይሄን ነገር ምናምን ኖ፣ እግዚአብሔር ፍሪ ቾይስ ሰጥቶናል። በቃ ፍሪ ዊል ሰጥቶናል፣ ነፃ ምርጫ ሰጥቶናል። ስለዚህ ነፃነት የሰጠን እግዚአብሔር ነው። ስንወድቅም በራሳችን ነፃነት ነው የምንወድቀው፣ ስንነሳም በራሳችን ነፃነት ነው። ስንወድም እግዚአብሔርን በራሳችን ሁሉ ነገር ያለው በራሳችን በነፃ ምርጫ ነው። ኦኬ። ከዛ በኋላ እግዚአብሔር ታዲያ ምን አደረገ ይላል ኦሪት ዘፍጥረት ላይ ምዕራፍ 3 ቁጥር 15 ላይ ሰው በኃጢአት ከወደቀ በኋላ እግዚአብሔር ሰዎችን ከወደቅን በኋላ ሊያነሳን ስለፈለገ አንድ ፕሮሚስ ገባልን። ይሄን ፕሮሚስ በደንብ አዳምጡት። ኦሪት ዘፍጥረት ላይ ነው ማነበው፣ የቀደመው ኪዳን ላይ በአንተና በሴቲቱም እግዚአብሔር እንደ ያለ እግዚአብሔር ነው የሚለው፣ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ፕሮሚስ ገባ እግዚአብሔር በራሱ ቾይስ ለሰው ልጆች መውደቅ በጣም ቅር ስላለው፣ በጣም ስላዘነ፣ በጣም ሩህሩህ ስለሆነ ምን አለ? ፕሮሚስ ገባ። ያሳታት ሴቷ ነበረች አይደለም? እባቡ ሴቷን ያሳታት፣ ሔዋንን ነው ያሳታት። ስለዚህ እግዚአብሔር ደግሞ አንተ ባሳትካት ሴት እኔም ደግሞ እመጣብሃለሁ አለ። ስለዚህ ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ የመጣው በእመቤታችን በድንግል ማርያም ማህፀን ነው ያደረው። ስለዚህ እዛም ሴት አለ፣ እዚህም ሴት አለ። እዛ የወደቀች ነች፣ እዚህ ደግሞ ክርስቶስን ያከበረች። ስለዚህ አንተ በመረጥከው መሳሪያ ነው እኔም ማሸንፍህ እያለ ነው እግዚአብሔር። ስለዚህ እዚህ ላይ የምታዩት ምንድን ነው? እግዚአብሔር አሁንም ምን አድርጎልናል? ሳያስገድደን እንድንድን እድል ሰጠን። ማንን? ኢየሱስ ክርስቶስን ላከልን ማለት ነው። ሊልክልን ቃል ገባ። ስለዚህ ይሄ ኢየሱስ ከመምጣቱ በፊት እግዚአብሔር ልክ አዳም እና ሔዋን ኃጢአትን ሲሰሩ የተናገረው ቃል ነው። ቅድም ያነበብኩላችሁ እና ምዕራፍ 3 ቁጥር 15 ላይ ከዛ በኋላ ኢየሱስ ክርስቶስ ወደ ምድር መጣ። ከዛ ኢየሱስ ክርስቶስም ወደ ምድር ከመጣ በኋላ ምን አለ? በዮሐንስ 6:38 ያለውን ባነበው ጥሩ ነው ብዬ ስላሰብኩ ነው። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ማን የላከው? አብ፣ እግዚአብሔር ነበር የላከው።
ማንን? ኢየሱስን። ስለዚህ ኢየሱስም በራሴ መጣሁ አላለም። አብ ስለላከኝ የአብን ፍላጎት ለማሟላት ወርጃለሁ ከሰማይ አለና ነገረን። አያችሁ፣ አብ ለእኛ ማንን ላከልን? ኢየሱስ ክርስቶስን ላከልን። ለምን? ስለወደቅን። በምን ምክንያት? አሁን ይህንን ሲያደርግ ታዲያ በነፃ ነው፣ በነፃ ምርጫ ነው እግዚአብሔር ይህን ያደረገው። አስገድዶን አይደለም። ኢየሱስ ክርስቶስን በግድ ተቀበሉ አይደለም ያለው፣ በነፃ ነው። አሁንም ምርጫችን የራሳችን ነው። መቀበል አለመቀበል መብታችን ነው። ይሄ ነው የሚያሳየው። ስለዚህ አሁን ሁለተኛ እንደገና ዮሐንስ 6:44 ላይ የላከኝም አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። እግዚአብሔር የሚድኑትን ሰዎች መረጠ። ምክንያቱም ገና ዓለም ሳይፈጠር ዓለምና ሰማይና መሬት ከመፈጠራቸው በፊት እኔ መረጥኳችሁ ነው የሚለው። እግዚአብሔር ነው የመረጠን። እግዚአብሔር ከመረጠን በኋላ የመረጠንን ሰዎች ደግሞ ለኢየሱስ ክርስቶስ ሰጠው። ዋው! እንዴት መታደል ነው! አንዳንድ ጊዜ ሰዎች በራሳችን ነው የመጣ ነው የሚመስለን፣ ስለተመረጥን ነው። ስንመረጥ ያ መንፈስ ውስጣችን አለ። ስለዚህ ነው the chosen people ወደ እሱ የምንሄደው ማለት ነው። ስለዚህ ይሄን ደግሞ ኢየሱስ ክርስቶስ ራሱ ከመጣ በኋላ የላከኝን አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። ለዚህ ነው ኢየሱስ ክርስቶስን የሚያምኑ ሰዎች ቢሞቱ እንኳን ይነሳሉ ብለን የምንናገረው እሱ ስላለ ማለት ነው። ስለዚህ ኢየሱስ ክርስቶስን አዳኝ አድርጎ መቀበል ቀላል እንዳይመስላችሁ። ኦኬ፣ እንደገና በዮሐንስ 10:8 ላይ ደግሞ 10:18 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ ነው ይሄን የተናገረው። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ። አሁንም እግዚአብሔር ኢየሱስ ክርስቶስ በነፃ ነው እኔ ሕይወቴን በፈቃዴ እሰጣለሁ፣ ስወስዳትም ራሴ ነኝ፣ ስሰጠውም በራሴ ዊል ነው ማድረገው አለ። ስለዚህ ኢየሱስ ክርስቶስ ይሄንን ነፃ ዊል ለእኛ ሰጥቶናል። ስለዚህ ኢየሱስ ክርስቶስን የመከተልና ያለመከተል ነፃ የሆነ መብታችን ነው። ተገደን አይደለም። ሌሎቹ አስገድደው ነው። ኢየሱስ ክርስቶስ ግን አላስገድደም፣ በፍቅር ነው። ቅድም መዝሙሩ ላይ ሰምታችኋል። ኢቭን ነገ በነጋታው እንኳን የሚሸጠውን ይሁዳን የእሱን እግር አጥቧል እግዚአብሔር። ኢየሱስ ክርስቶስ እንግዲህ እግዚአብሔር ወርዶ የፈጠረውን ሰው እግር ሊትራሊ አጥቧል። ከዚህ የበለጠ ትህትና ምን አለ እያለን ነው። ስለዚህ አሁን በዚህ ነፃነት ውስጥ የሌላችሁ በጠመንጃ ወይ ደግሞ በግዳጅ የተለያዩ አማልክትን የምታመልኩ ዛሬ ኢየሱስ ክርስቶስ ያለ ጠመንጃ ወደ እኔ መንግስት ኑ እያለ ነው። ይሄ ፖለቲካ ጥሪ አይደለም። ይሄ ዘላለማዊ የህይወት ጥሪ ነው። ኦኬ፣ ፖለቲካው ትላንትና ሊሰራ ይችላል፣ ሌላ ጊዜ ላይሰራ ይችላል። ይሄ ግን የዘላለም የምንኖርበት ጥሪ ነው። ስለዚህ በዚህ ሰዓት ይሄንን ያለ ጠመንጃ የሚመለክ የሚወደድ አምላክ እንከተላለን የምትሉት ከኔ ጋር አብራችሁ ትጸልያላችሁ። እግዚአብሔር ረዳችኋል። ከዛ በኋላ በነፃነት አምልካችሁ በነፃነት ወደ አባታችሁ መሄድ ቀላል ነገር። በዚህም በምድር ህይወታችሁ ደስተኛ ትሆናላችሁ። በሚቀጥለውም ህይወት ዘላለም የሆነ ደስታ ይጠብቃችኋል። ስለዚህ ይሄ ደስታ ይግባባችሁ። ኢየሱስ ክርስቶስ ውስጥ ያለው ደስታ፣ ኢየሱስ መንፈስ ውስጥ ያለው ደስታ በዚህ ሰዓት እንዲገባባችሁ በጌታ በኢየሱስ ክርስቶስ ለምናለሁ እና እንጸልያለን። እንግዲህ የዛሬ የነበረኝ መልእክት ይሄ ነው። እንግዲህ ያለ ጠመንጃ በፍቅር ኢየሱስ ክርስቶስን እንውደደው። ሌሎቹ በጠመንጃ ነው፣ እሱ በፍቅር ነው። ስለዚህ ምርጫ ያለ ጠመንጃ ይሁን እያልኩ ነው። ሃሌሉያ ሃሌሉያ። እናመሰግናለን። እንግዲህ እንጸልያለን። ሃሌሉያ ሃሌሉያ። ታንክ ዩ ጂሰስ፣ ታንክ ዩ እግዚአብሔር ሆይ እናመሰግናለን። ክብር ምስጋና ለዘላለም ላንተ ይሁን። ጌታ ሆይ ገና ከጠዋቱ በነፃነት እንድንኖር ስለፈቀድክልን ከእጽዋትና ከእንስሳት ጌታ እግዚአብሔር የተለየን በአንተ አምሳል የተፈጠርን ሰዎች አድርገህ ስላመጣህን እናመሰግንሃለን። ጌታ ሆይ ስለሰጠህን ምድርንም እንድናስተዳድር ስልጣን ስለሰጠህን ተባረክ።
እነሆ ደግሞ አጥፍተንም እንደገና ጌታ ሆይ አጥፍተንም እንደገና እኛን ደግሞ ከጥፋት ለማዳን ልጅህን የምትወደውን እውነተኛው ልጅህን ኢየሱስ ክርስቶስን ስለላክልን እናመሰግንሃለን። ጌታ ሆይ ስለመረጥከን እናመሰግንሃለን። ጌታ ሆይ በዚህ ሰዓት ደግሞ ብዙዎች ወደ አንተ መምጣት ይፈልጋሉ። ብዙዎች ደግሞ የአንተ መንግስት ይፈልጋሉ። ጌታ ሆይ በዚህ ሰዓት እኛን እንደመረጥክ እነሱንም ትመርጣቸው ዘንድ እንጸልያለን። ጌታ ሆይ በዚህ ሰዓት ታስባቸው ዘንድ እንጸልያለን። ይህ ዓለም ክፉ ነው። ጌታ ሆይ ብዙ ሰዎች በግዳጅ ብዙ ሰዎች ብዙ ቦታ በየቤቱ ጌታ ሆይ ብዙ ግዳጅ አለ፣ ብዙ ጠመንጃ አለ። ጌታ ሆይ ከዚህ ግፈኛ ከሆነ ዓለም ጌታ ሆይ ትሰውራቸው ታድናቸው ዘንድ ጸልያለሁ። ጌታ ሆይ ወደ አንተ እንዲመጡ በዚህ ሰዓት ቃልህን ጌታ ሆይ ቃሌ ነው ብለው ይቀበሉት ዘንድ ጸልያለሁ። ጌታ ሆይ እርዳቸው፣ አስባቸው፣ አግዛቸው። ጌታ ሆይ አንተ ካረዳህን አይሆንም። ጌታ ሆይ እኛም የመጣ ነው አንተ ስለመረጥከን ነው። አንተ መንፈስህን ስለላክልን ነው። ጌታ ሆይ በዚህ ሰዓት በጭንቀት ውስጥ ያሉ ሁሉ በነፃነት ወደ አንተ ይመጡ ዘንድ እነሆ የተደቀነባቸውን መሳሪያ ጌታ እግዚአብሔር ሆይ ከእነሱ ላይ አንስተህ በክርስቶስ ወደ ቤትህ ትልካቸው ዘንድ እንጸልያለሁ። ጌታ ሆይ ተባረክ። ይህንን ስለምታደርግ ጌታ ሆይ እንወድሃለን፣ እናከብርሃለን። ኢየሱስ ክርስቶስ የእግዚአብሔር ልጅ ተባረክ። ስላደረክልን መልካም ስራ ተባረክ። ስለ ትህትና ተባረክ። ስለ ፍቅርህ እናመሰግንሃለን ኢየሱስ። ኦ ሃሌሉያ! ክብር ለዘላለም እስከ ዘላለም ላንተ ይሁን። በምትወደው ልጅህ በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ሃሌሉያ! የተባረካችሁ የእግዚአብሔር ቤተሰቦች እንግዲህ ይህንን መልእክት በተለይ ደግሞ በተለያየ እምነት ውስጥ ላሉ ሰዎች ላኩላቸው። እንግዲህ እኔ ዩቲዩበር አይደለሁም። እኔ እግዚአብሔር መንግስት ነው ማገለግለው። ኦዲየንሴ አንድና አንድ ነው፣ ኢየሱስ ክርስቶስ ነው። እዛ ውጭ ያለው ብዙም አያስጨንቀኝም። በተቻላችሁ መጠን ሰዎች እንዲድኑ ላኩላቸው ይህንን ቪዲዮ። በተረፈ እንግዲህ እንደ መንፈስ ቅዱስ ፍቃድ ደግሞ በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ሰው ነኝ። ኢየሱስ ክርስቶስ ይባርካችሁ። ኢየሱስ ክርስቶስ ዛሬም ነገም ለዘላለም ጌታ ነው። ተባረኩ። ጀግና የሆነ አምላክ አለን። ክብር ምስጋና ለሱ ይሁን። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ። ባይ